በወጣቶች ተሳትፎ ሰላምና ደህንነትን በኢትዮጵያ ለማስፋፋት ያለመ መርሃ ግብር በቀድሞ የአፍሪካ ወጣት መሪዎች ተነሳሽነት ተሳታፊዎች በኩል በቅርቡ ተጀምሯል። ይሄ መርሃ ግብር ካተኮረባቸው ስፍራዎች መካከል አንዱ ደግሞ የአማራና የቤኒሻንጉል ክልል መተላለፊያ ስፍራ ነው። በዚህ ስፍራ ለሚኖሩ ወጣቶች የተሰጡ የቅርብ ጊዜ ስልጠናዎችን ይዘትና ግብን በተመለከተ ከስልጠናው አጋር አስተባባሪና ከአንድ የስልጠናው ተሳታፊ ጋር ሀብታሙ ስዩም ቆይታ አድርጓል። በመቀጠል ይቀርባል። አምሮ ወርቁ እባላለሁ። እንጅባራ ዩኒቨርሲቲ ማርኬቲንግ መምህር ነኝ። በወጣቶች ተሳትፎ ሰላምና ደህንነትን በኢትዮጵያ ለማስፋፋት ያለመ መርሃ ግብር በቀድሞ ያሊ ተሳታፊዎች በኩል መጀመሩን ሰምተናል። ይህ መርሃ ግብር ካተኮረባቸው ስፍራዎች መካከል አንዱ ደግሞ በቤንሻንጉል ጉሙዝ ክልል የሚገኘው የግልገል በለስ አካባቢ ነው። ስፍራው ለመሰል መርሃ ግብር የተመረጠበት ልዩ ምክንያቱ ምንድን ነው? በጣም አመሰግናለሁ። እንግዲህ ከዚህ በፊት ነው የያንግ አፍሪካ ሊደርስ ኢኒሼቲቭ ሁለት ፕሮግራሞች አሉት በዋናነት። አንደኛው የሪጂናል ፕሮግራም የሚባለው ነው። እሱ ለምስራቅ አፍሪካ ኬንያ ነው የሚገኘው። ሁለተኛው ደግሞ የማንዴላ ዋሽንግተን ፌሎሺፕ ነው። ባለፈው እኔ እናንተ የሚያወራንበት እሱ ደግሞ ወደ አሜሪካን ሀገር ሄደህ የተወሰነ ልምድ ልውውጥም ኮርሶችን የምትወስድበት ነው እና ወደ እነዚህ ፕሮግራሞች የሄዱ ሰዎች ሲመለሱ ለአካባቢያቸው ወይም ለኮሚኒቲያቸው መልሰው እንዲያገለግሉና የሰለጠኑትን ነገር ተግባር ላይ እንዲያውሉ ይጠበቃል። በዛም መሰረት እኛም ከተመለስን በኋላ አድቫንሲንግ ፒስ ኤንድ ሴኩሪቲ ኢን ኢትዮጵያ ስሩ ያንግ ፒፕል ኢንጌጅመንት የሚል ፕሮጀክት ጽፈን ምናልባት ወደ አማርኛው ሰላምና ጸጥታን በወጣቶች ተሳትፎ ማረጋገጥ የሚል ትርጉም ልንሰጠው እንችላለን። እሱን ፕሮጀክት ጽፈን እንግዲህ ከባህር ዳር እስከ ቤኒሻንጉል ጉሙዝ ያለውን ኮርነር ነው ለዚህ ስራ የመረጥነው። እንግዲህ አንተም እንደምታውቀው ይሄ ኮሪደር ከዚህ በፊት ብዙ ግጭቶች የሚነሱበት በተደጋጋሚ ብዙ ሰዎችም የሚሞቱበት ቦታ ነው እንደምታውቀው። እኔም እንጅባራ ዩኒቨርሲቲ በማስተምርበት ጊዜ በቅርበት የማየው ነገር ነበር። ስለዚህ እንግዲህ በዋናነት ግልገል በለስ ላይ እየሰራን ያለ ነው ከባህር ዳር ጀምሮ በመሀል ያሉ ከተሞችን እናጠቃልላለን። አላማው እንግዲህ ወንድማማችነትን ማጠናከር ነው። እንግዲህ ወጣቶች እንደምታውቀው ከኢትዮጵያ ሕዝብ ቁጥር ብዙን ቦታ ይወስዳሉ። ስለዚህ እነዚህ ወጣቶች ለሰላም ግንባታ አስተዋጽኦ እንዲያደርጉ እነሱን ማብቃት አንድ በጣም አስፈላጊ ነገር ነው። ምክንያቱም እንግዲህ ሰላምና ጸጥታ ሲናጋ በዋናነት ለዚህ አስተዋጽኦ የሚያደርጉት ብዙ ጊዜ ወጣቶቹ ናቸው። ጉዳቱም ደግሞ ሲመጣ በጣም ጉዳቱ ወጣቶቹ ላይ ይብሳል እና ስለዚህ በዚህ ኮሪደር የሚገኙ ተጋላጭ የሆኑ ወጣቶች ግንዛቤው እንዲኖራቸው ባህር ዳር እስከ ቤኒሻንጉል ጉሙዝ ወይም እስከ ግልገል በለስ ያለውን ኮሪደር የመረጥ ነው ማለት ነው። ሰላምና ደህንነትን በማስፈን ረገድ ወጣቶችን ለማንቃት የምትሰጡት ስልጠና ዋነኛ ማጠንጠኛዎች ምንድን ናቸው? ወጣቶች ከስልጠናው የሚቀስሟቸው ዋነኛ ክህሎቶች ምንድን ናቸው? እንግዲህ በዋናነት ከዚህ በፊት የነበሩ ናሬቲቮች ወይም ንግርቶች አሉ። ሃይማኖትን በሚመለከት ብሔርን በሚመለከት ሊሆን ይችላል። እነዚህ ናሬቲቮች በአብዛኛው ካየናቸው ከዚህ በፊት ወጣቶችንም ሆነ ህዝቦችን የሚያውቁ ብዙ ናቸው። ስለዚህ የኛ ፕሮጀክት የሚያደርገው እንግዲህ ይሄ ኦልተርኔቲቭ ናሬቲቮችን ማምጣት ነው። ወይም ደግሞ እነዚህ በሃይማኖት በብሔር የሚፈጠሩ ልዩነቶችን ከግጭት ይልቅ ወደ መተባበር ወደ ወንድማማችነት ለማምጣት ነው የምንሞክረው። በዚህም እንግዲህ የኛ ፕሮግራም ስልጠናዎች አሉት። ሌላው አርትን እንጠቀማለን፣ ጥበብን እንጠቀማለን። ስዕል፣ በግጥም ወጣቶች ስለ ሰላም፣ ስለ ግጭት አፈታት በአርቲስቲክ በሆኑ ሁኔታዎች ሀሳቦቻቸውን እንዲገልጹ እናደርጋለን። ከዚህ ስልጠናም እንግዲህ በዋናነት ሁለት ዴሊቨሬብሎች ወይም ሁለት ውጤቶች ይኖራሉ። አንደኛው እንግዲህ ፕሪቨንቲንግ ቫዮለንት ኤክስትሪሚዝም ነው። ይሄ ጽንፈኝነትን መከላከል እና ከዛ በኋላ ደግሞ ሲመጣ እሱን ካውንተር ማድረግ ወይም ጉዳት ሳያደርስ እሱን ማስቆም የሚቻልበት ሁኔታ እና ሁለተኛው ደግሞ ይሄ ጀንደር ቤዝድ ቫዮለንስ ያለው ጾታዊ ጥቃት ላይ ወጣቶች ግንዛቤ እንዲኖራቸው እና በጣም ቀላል የሚመስሉ ነገሮች ነገር ግን ለእነዚህ ነገሮች በጣም አስተዋጽኦ ያላቸው አሉ። ለምሳሌ እንደው ጥላቻ ንግግርን በሚመለከት ከትንንሽ ቀልዶች ነው የጥላቻ ንግግር ፒራሚድ እያደገ ወደ ዲስትራክቲቭ ወደሆነ ወይም በጣም ብዙ ሰው ወደሚሞትበት የሚሄደው እና ስለዚህ ወጣቶች እያንዳንዱን ነገር ሲሪየስሊ እንዲወስዱት በዚህ ውስጥ ደግሞ ያሉ ሌሎች ኮምፖነንቶች አሉ። ማህበራዊ ሚዲያን ለምሳሌ ለሄት ስፒች ወይም ጥላቻን ለማስፋፋት ከምንጠቀምበት ፐርሰናል ለፕሮፌሽናል ዴቨሎፕመንት ስራ ለማግኘት ብንጠቀምበት ለውን እንደዚህ አይነት ነገሮች ለወጣቶች እንነግራቸዋለን። ስለዚህ በዋናነት እንግዲህ ይሄ ጽንፈኝነትን መከላከልና
ጾታዊ ጥቃትን በሚመለከት ወጣቶቹ ግንዛቤ እንዲኖራቸው ማድረግ ከዚህ ስልጠና የሚገኝ ነገር ነው ማለት ነው። ከመለየታችን በፊት የዚህ መርሃ ግብር የመጪ ዘመን እቅዶች ምን እንደሆኑ ለአድማጮች ንገርልን። እንግዲህ ጊዜው ይህንን ሰፖርት እያደረገን ያለው በገንዘብ እንግዲህ ቅድም እንዳልኩ የያንግ አፍሪካን ሊደርስ ኢኒሼቲቭ ወይም የያሊ አሉሙናይ ኢኖቬሽን ኢንጌጅመንት ፈንድ የሚባለው ነው። እንግዲህ እነዚህ አሉሙናዮች ወይም እነዚህን ፕሮግራሞች የተሳተፉ ልጆች ሲመለሱ ቸው ፕሮፖዛል ጽፈው ግራንት የሚያገኙበት ፕሮግራም ነው። ስለዚህ እንግዲህ ከባህር ዳር እስከ ቤንሻንጉል ያለው ኮሮና ሰፖርት የሚያደርገን እሱ ነው። ከዚህ በኋላ እንደምታውቀው አብዛኛው እንግዲህ የኢትዮጵያ ቦታዎች ግጭቶች አሉ። ስለዚህ ግጭት ያለበት ቦታ ሁሉ ደግሞ ወጣቶችን ማቀራረብ፣ ወጣቶቹ ተነጋግረው ችግሮችን መፍታት እንዲጀምሩ፣ የተለያዩ በግጭት ተሳታፊ የሆኑ ቦታዎች ወጣቶች ተነጋግረው ፊት ለፊት መናገር እንዲጀምሩ፣ ዲያሎግ እንዲለመድ። ምክንያቱም የብዙ ችግሮች እንግዲህ እያባባሰ ወይም ችግሮችን እያመጣ ያለው ከአለመነጋገር ነው እና ዲያሎግን ማስለመድ በጣም ይፈልጋለን። ስለዚህ ሌላው ደግሞ አርቲስቲክ የሆኑ ነገሮች እነ ሙዚቃ፣ እነ ግጥም፣ እነ ስዕልም ፊታቸውን ወደዚህ ወደ ሰላም አዙረው ለሰላም ኮንትሪቢዩት እንዲያደርጉ ማድረግና አሁን ካለንበት ጂኦግራፊካል አሁን እየሰራንበት ካለው ጂኦግራፊካል ኤሪያ ከባህር ቤንሻንጉል ኮርነር ወጣ ብለን ደግሞ ሌሎች በጣም ሰፋፊ የሆኑ ቦታዎችን እና ወጣቶች ተጋላጭ የሆኑባቸውን የግጭት ቦታዎች እየሄድን ወጣቶች እንዲተቀራረቡ እንዲያወሩ የማድረግ ዓላማ አለን። እሱንም አይ ቲንክ በቅርብ እንጀምራለን። ቀደም ብለን የሰማነው በወጣቶች ተሳትፎ ሰላምና ደህንነትን በኢትዮጵያ ለማስፋፋት ባለመው መርሃ ግብር ውስጥ በአሰልጣኝነት እየተሳተፉ ካሉት መካከል አንዱ የሆነውን አእምሮ ወርቁን ነው። በአድማጮች ስም አመሰግናለሁ። በዚህ መርሃ ግብር ውስጥ ሰልጣኝ ከነበሩ ወጣቶች መካከል ደግሞ የአንዷን ሀሳብ በመቀጠል እናስደምጣችኋለን። ስሜ ጥሩ አለም ተሾመ እባላለሁ። የምኖረው ባህር ዳር ከተማ ውስጥ ነው፣ ቀበሌ 3። በጣም አመሰግናለሁ። እንግዲህ ከሰሞኑ በወጣቶች ተሳትፎ ሰላምና ደህንነትን በኢትዮጵያ ለማስፋፋት ያለመ መርሃ ግብር ተጀምሯል። በዚያ ውስጥም ተሳታፊ ከሆኑ ወጣቶች መካከል አንዷ ነሽ። የአሁኑ ስልጠና የአሁኑ መድረክ ምን ጠቀሜታ አለው ብለሽ ታስቢያለሽ? በጣም ጥሩ ጠቀሜታ ይኖረዋል። ምክንያቱም እንግዲህ በሰዓቱ የወሰድናቸው 3 መሰረታዊ ስልጠናዎች ነበር። ፓኬጁ የሚያጠቃልለው የጀንደር ቤዝ ቫዮለንስ፣ ሶሻል ሚዲያ ዩዜጅ እና ፒስ ኤንድ ቫዮለንስ ሪዞሉሽን ነው እና በተለይ አሁን መሰረታቸው ሳይታወቅ በሶሻል ሚዲያም ሊሆን ይችላል፣ እንዲሁም ደግሞ በአካባቢው በሚፈጠሩ ሰላማዊ ሰልፍ ተብሎ ነገር ግን ምክንያታቸው በግልጽ እንኳን ባልታወቁ ነገሮች ወጣቶች ይሳተፋሉ እና ይህ ስልጠና የሚኖረው ሚና ከፍተኛ ነው። ምክንያቱም እንደ ሰዎች እንደ መልካችን የተለያየ አስተሳሰብ ሊኖር ይችላል እና የተጠቀሙበት ሜቶዶሎጂም ጭምር ሰዎች የተለያየ አስተሳሰብ ቢኖራቸውም አንድ ለመሆን እስካሰቡ ድረስ የጋራ የሚያደርጓቸው ነጥቦች እንዳሏቸው በደንብ ያመላከተ ነበረ። ስልጠናው ላይ ከሚወስዷቸው የስልጠና አተገባበር ሂደት ወይም ደግሞ ሜቶዶሎጂ የተለያዩ ጌሞች ነበሩ። እነሱም አንድ ሲነሳና ሰዎች የተለያየ ሀሳብ ይኖራቸዋል፣ ግን ፋይናሊ አንድ ለመሆን ስናስብ የጋራ የሆነውን ስንወስድ ሁሉም መጨረሻ ላይ የሚስማማበት ይሆናልና ሰዎች ሰላምን እስከፈለጉ ድረስ የጋራ የሚያደርጋቸውና ወደ መፍትሄ የሚመራቸው ነጥብ እንደሚገኝ የሚያመላክት ነበርና በዚህ ሰዓት አሁን ባለንበት ሁኔታ ለወጣቶች ስልጠና መሰጠቱ በጣም ትልቅ ነገር ነው። እንግዲህ ከሶሻል ሚዲያ አንጻርም የሚመጣው ሁሉ እውነት እንዳልሆነና እውነቱን መመርመር እንደሚያስፈልግ የሚያሳዩ መረጃዎችን ይዘው ነበረ ስልጠናውን የሰጡት። እንዲሁም ደግሞ አሁን እንደነገርኩ ሰዎች የተለያየ ኤክስትሪሚዝም ፖይንት ይዘው ሊነሱ ይችላሉ። ነገር ግን የጋራነትን አብሮነትን ሲጠን የጋራ የሚያደርገውን ነገር ደግሞ መምረጥ እንዳለባቸው የሚያመላክት ስለሆነ በጣም ጠቃሚ ነው ብዬ አስባለሁ። ጥሩ አለም፣ አንቺን የመሰሉ ወጣቶች ኢትዮጵያ ውስጥ በብዛት ይገኛሉ። ከኢትዮጵያ ሕዝብም በርካታውን ክፍል የያዙት ወጣቶች ናቸው። ሰላምና ደህንነት በሀገሪቱ ውስጥ እንዲጠናከር ምን አይነት ሚና መጫወት ይችላሉ ብለሽ ታስቢያለሽ? በዚህ ሰዓት እንደዚህ አይነት ስልጠናዎችን የወሰዱ ወጣቶች ሊበራከቱ የሚገባበት ሰዓት ነው። ከቤተሰብ ሊጀምር ይችላል። ቤተሰብ መረጃው ላይኖሩ ይችላል። አንድ ጽሑፍ የወጣ ጽሑፍ ይዞ በሚከራከርበት ሰዓት አይደለም እንደዚህ ሲሆን ነው እውነተኛ መረጃ የሚገኘው ብለው ከቤተሰብ ሊጀምሩ ይችላሉ። ጓደኞቻቸው ጋር ሰብሰብ ብለው በሚያወሩበት ሰዓት ብዙ ልዩነቶች ሊፈጠሩ ይችላሉ፣ ግን እሱ መንገዱን ሊያመላክቱ ይችላሉ እና
እንደዚህ አይነት ስልጠና የሚወስዱ ወጣቶች በጣም ያስፈልጉበት ሰዓት ነው። ቀደም ብለን የሰማናት በወጣቶች ተሳትፎ ሰላምና ደህንነትን በኢትዮጵያ ለማስፋፋት ያለመው መርሃ ግብር ተሳታፊ ወጣቶች መካከል አንዷ የሆነችው ጥሩ ዓለም ተሾመን ነው። የዚህ መርሃ ግብር ቀጣይ ስራዎችን እየተከታተልን እናንተ እናስደምጣለን። ለዛሬ ሀሳባቸውን ለሰጡን ለመምህር አእምሮ ወርቁና ለወጣት ጥሩ ዓለም ተሾመ ምስጋናችን እናቀርባለን። ዩክሬን በሩሲያ ስለተፈጸመባት ወረራ የሚያወሱ የተዛቡ መረጃዎችን ለመመከት በአውሮፓና በአፍሪካ ከሰዓሊያን ጋር ትብብር ጀምራለች። በእንግሊዙ ፒንክ ፍሎይድ የሙዚቃ ቡድን አልበም መጠሪያ ዘ ዎል የሚል ስያሜ የተሰጠው ይኸው ፕሮጀክት በቅርቡ በኬንያ ዋና ከተማ ተጀምሯል። ቪክቶሪያ አሙንጋ ከናይሮቢ ኬንያ የላከችውን ዘገባ ሀብታሙ ስዩም ያሰማናል። በኬንያ ዋና ከተማ ናይሮቢ እነኚህ ዩክሬናውያን ሰዓሊያን በዩክሬን ላይ ያደረገችውን ወረራ አስመልክቶ ሩሲያ ዛምተዋለች ያሉትን ቅጥፈት ለመመከት የቀብ ችሎታቸውን በስራ ላይ እየዋሉ ነው። ሰዓሊያኑ ግድግዳዎችና የህዝብ መጠቀሚያ መኪኖች በሀገሬው አጠራር ማታቶች ላይ ስራዎቻቸውን አስፍረዋል። የ22 ዓመቷ አሊና ኮኔክ ከኬንያውያን አጋሮቻቸው ጋር በትብብር እየሰሩ ከሚገኙ 3 ዩክሬናውያን ሰዓሊያን መካከል አንዷ ናት። እኛ ወደዚህ የመጣነው ወዳጅነት ለመመስረት ነው። ዩክሬናውያን ዘረኞች፣ ናዚዎች አለመሆናችንን ልናስተምር ነው እዚህ የተገኘ ነው። እኛም እንደናንተው ሰዎች ነን። ሰዓሊያኑ ለዩክሬንና ኬንያ የነጻነት መጻኢ ዘመናት ብሔራዊ ማንነትን፣ ጥንካሬና የበገርነትን አመላካች ሐሳቦቻቸውን በስራዎቻቸው አንጸባርቀዋል። መሐመድ ካርታር በመርሃ ግብሩ ተሳታፊ ከሆኑ የኬንያ ሰዓሊያን መካከል አንዱ ነው። እነዚህ መኪናዎች ወደ ጎዳና በሚወጡበት ጊዜ በየጊዜው ሰው ይመለከታቸዋል። ሰዎች በዩክሬን እየሆነ ያለውን እንዲያውቁ ያበረታታቸዋል። እኔ በበኩሌ ዩክሬን ስንዴና በቆሎ አምራች መሆኗን አላውቅም ነበር። ከዚህ ስራ በኋላ ብዙ ነገሮችን ተምሬያለሁ። ተመሳሳይ የግድግዳ ስዕሎች በአውስትራሊያ፣ ጀርመን፣ ቤልጅየምና ፈረንሳይ ተስለዋል። ኬንያ መሰል ስራዎችን ለማስፈር ሰዓሊያኑ ያቀኑባት የመጀመሪያዋ አፍሪካዊ ሀገር ናት። መርሃ ግብሩ የተጀመረው የዩክሬን መንግስት የባህል ቅርንጫፍ በሆነው የዩክሬን ኢንስቲትዩት ነው። በኬንያ የዩክሬን አምባሳደር አንድሬይ ፕራቪኔክ ሀገራቸው ከአፍሪካ ጋር በተለይ ንግድን የተመለከተ ግንኙነትን መመስረት እንደምትፈልግ ይናገራሉ። ተጨማሪ ኤምባሲዎችን በአፍሪካ ለመክፈት አቅደናል። ለዩክሬንና አፍሪካ የሚጠቅም ትልቅ አቅም እንዳለም ተመልክተናል። ወደ አፍሪካ ሸቀጦችን መላክ ብቻ ሳይሆን የአፍሪካ ሸቀጦችን ወደ አገራችን ለማስገባትም በጋራ እንሰራለን። በኬንያ የሚገኘው የሩሲያ ኤምባሲ የአደባባይ ስዕሎቹንም ሆነ የዩክሬን አምባሳደር ንግግርን አስመልክቶ ለላክነው ምላሽ የሚሻ ኢሜይል መልስ አልሰጠንም። ባለፈው ዓመት ዩክሬንን መውረሯን ተቀባይነት አለው ብለው አፍሪካውያን እንዲያምኑ ለማድረግ ያለመውን የሩሲያን ፕሮፓጋንዳ መመከት ለዩክሬን በእጅጉ አስፈላጊ እንደሆነ የፖለቲካ ተንታኞች ይናገራሉ። ማይክል አጉዋንዳ ከተንታኞች መካከል አንዱ ናቸው። ማንም በዓለም ላይ ያለ ሰው ሩሲያ ዩክሬንን መውረሯን እንደሚያውቅ አጠራጣሪ አይደለም። ዩክሬን በዚያ የደረሰውን ለማያውቁ ለማሳወቅ በቂ የህዝብ ግንኙነት ስራ ሰርታለች ወይ ካልን መልሱ እረ በፍጹም የሚል ይሆናል። ሩሲያ ዩክሬንን በመውረሯ ምክንያት በሁለቱ ሀገራት መካከል የነበረው የውጭ ንግድ ተስተጓጉሏል። በዚህ ምክንያት ደግሞ በብዙ የአፍሪካ ሀገራት ውስጥ የምግብ ዋጋ አሻቅቧል። ይሁንና በርካታ ሀገራት ባላቸው ታሪካዊና ፖለቲካዊ ትስስር ምክንያት የሩሲያን ወረራ ከማውገዝ ተቆጥበዋል። አፍሪካ ከጦርነት የመነጨውን እንደዚህ ያለ ጫና እየተጋፈጡ ባለበት በአሁኑ ሰዓት የዩክሬን ባለስልጣናት ወረራውን በተመለከተ ያለን የህዝብ አቋም ከጎናቸው ለማድረግ ተስፋ ሰንቀዋል። ተመልካቾቻችን አብራችሁን ስላመሻችሁ አብዝተን እናመሰግናለን። በዝግጅታችን ላይ ያላችሁን አስተያየት በቪኦኤ አምሃሪክ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን።